አወል አርባ ለትግራይ ዳቦስ እንዳይከለ እኔ አወል አርባ ያባት ወንድም ልጅ ነኝ ልንገራቸው ሚንገላ ወቲካ ዑንዴ ነኝ እኔ አወል አርባ ዑንዴ ነው መሐመድ ወቲካ ዑንዴ ገሏል አወል አርባ ወቲካ መሐመድ ዑንዴ ገሏል እዛ ቤት ውስጥ የተረሰነው ጁንታ ተብሎ ማለት ነው ትግራይ ላይ የተደረገው ድርጊቶች ሊደረግ ይችላል አፋር ውስጥ ማይታወቅ ነገሮች አሉ ያልወጣ ብዙ ነገሮች አሉ ይሄ መሐመድ ሚልህ ነው ወንድም ነው በኔ ምክንያት ነው የተረነ እኔ 2016 እና 2013 ሐምሌ 16 ገብቻለሁ ከትግራይ ጋር እኔን ለማግደል የተላከው ሰራዊት ነው ጁንታ ተብሎ ማለት ነው ይሄ የሚደረግ ነገር ስህተት ነው ለምን ህግ ከሆነ ለምን የሚፈልጉ ሰዎች ተዘርዝሮ እንትና ይባላል ሚባል ሐሳቦች ስለነበር እዛው ከዛ የጁንታ ተላላኪ ጁንታ ጋር እንትን የሚባል ነገሮች ነበር ያ ነገሮች እስከነ ንብረቶች እስከ ሌላ እንትን ሊሉ ይችላሉ ጠባሳ ብዙ አሉ አፋር ውስጥ ግን አሁን አፋር ህዝብ ነክቷል የሚል እምነት አለኝ በሰዓቱም ጥሩ ነበር አሁን የበለጠ ነክቷል ለምን ኮነ በላይ በቀደም የነበረው ጦርነት አንፈልግም ብሎ ነው እኮ ይመለሰው በራህልም እንደዛ ነበር ያለውም እንደዛ ነበር አሁን የመጨረሻ ጦርነት እዚች አሁን ቅርብ ጊዜ የተጀመረችው አለ አይደል አንፈልግም መከላከያ ይውጣ ነው ህዝብ ያለው ጦርነት አንፈልግም ነው ያለው ሁሉም ህዝብ እንደዚህ ነው እንትን ማለት ያለበት ይሄን ለማድረግ ግን ኃላፊነት ማን ነው መኖር ያለበት ወጣት አንደኛ ወጣት ነው ሁለተኛ የአገር ሽማግሌዎች የሃይማኖት መሪዎች ሴትም ወንድም ይሄ ነው መሆን ያለበት ይሄ ደግሞ የአንድ ብሔር ድርሰ መሆን የለበትም ኢትዮጵያ ውስጥ ያለ የኔ ኢትዮጵያዊ ነው የሚል የሁሉም ብሔር ድርሰ ነው መሆን ያለበት የለም እኮ የቲም ዓለም አለ የራሱ ህዝብ የሚጨፋጭፍ መሪየት አለ ከሞስኮት የገቡ ሰዎች ናቸው ስለ ኢህአዲግ ምንም ሳያውቁ ስለ ስርዓቱ ምንም ሳያውቁ ይህ መንግስት እኮ መጀመሪያ በኢህአዲግ ውስጥ እያንዳንዱ ክልል ውስጥ ያለው አመራር ከሞስኮት ለኔ እከለ ይሻለኛል ብሎ ያስገባው አመራር ነው ዛሬ ወንበሩን ተቆጣጥሮ ህዝብን እየጨፈጨፈ ያለው ኦሮሚያ የሚመለከት ብቻ አይደለም አማራ የሚመለከት ብቻም አይደለም ትግራይን ብቻ የሚመለከት አይደለም አገውን ብቻ የሚመለከት አፋርን ብቻ የሚመለከት አይደለም ሶማሊያ የሚመለከት አይደለም ሁላችን ኢትዮጵያን የሚመለከት ነገር ነው የሰላም ጉዳይ እኔ እንደሚመስል ለምንድነው አሁን ይሄ መንግስት ያለው ምንድነው የመጣው ውለህ ለማግባት ሰላም ነው የሚሻለው ሰላም የዋለው ልጅ ሰውዬ ሰላም ውሎ ማታ ቤት ትገባለህ ማታ እኮ ስናድረው አማና ሳድረን ነው እኮ ምንለው ጧት ስንነጋ ደግሞ ዛሬ አማና ወልን ነው ብለን ምንነሳው ሰላም ማይፈልግ ሰው የለም ለሰላም ብለን መታገል አንድነታችን ይሄ ስለ አስተዳደርነት ምንም ሳያውቁ የሐላ ሂስትሪ የሌለ ሰው